ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆይታችኋል? አዳዲስ መረጃዎችን ይዘን መተናል። አስቀድመን አጫጭር መረጃዎቹን እንንገራችሁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። አስቀድመን አጫጭር መረጃዎቹን እንንገራችሁ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳኑ ጄኔራል አብዱል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸው ተገልጿል። የሱዳኑ ፕሬዝዳንት ጄኔራል አልቡርሃን በግብጽ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝዳንት ጽሕፈት ቤት አስታውቋል። ይህንን ጉዳይ በስፋት የምንመለከተው ይሆናል። እንደዚሁም የተባበሩት መንግስታት ድርጅት የማዕቀብ ተቆጣጣሪ የባለሙያዎች ቡድን ቡልጋሪያ ለተባበሩት አረብ ኤሚሬት የሸጠቻቸው ሞርታሮች በሱዳን ፈጥኖ ደራሽ እጅ እንዴት ሊገባ እንደቻለ ምርመራ ሊያደርጉ መሆኑን ሮይተርስ ዘግቧል። ሞርታሮቹ ወደ ዳርፎር ሲገቡ የተያዙት ባለፈው ህዳር ወር ነበር። ቡልጋሪያ ዳርፎር ላይ የተያዙትን አይነት የሞርታር ተኳሾች ከ6 ዓመት በፊት ለኤሚሬቶች መሸጧን ለተመድ የባለሙያዎች ቡድን ማረጋገጧን ዘገባው ጠቅሷል። የቡልጋሪያ ውጭ ጉዳይ ሚኒስቴርም ኤሚሬቶች የቡልጋሪያን ሞርታሮች ለሶስተኛ ወገን ለመሸጥ ፈቃድ እንዳልጠየቀች አስረድቷል ተብሏል። ሱዳን ኤሚሬቶች ፈጥኖ ደራሽ ኃይሉን ጦር መሳሪያ ታስታጥቃለች በማለት ያስገባችውን አቤቱታ የተባበሩት መንግስታት ድርጅት ፍርድ ቤት መመርመር መጀመሩም ይታወሳል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ መፈንቅለ መንግስት ፈጽሜ ከሆነ በገለልተኛ አካል ይጣራልኝ ማለታቸው ተሰምቷል። እንደ አዲስ በተራዘመው ጊዜያዊ አስተዳደር ወደ ኃላፊነት መጥቻለሁ። በትግራይ የኃላፊነት ጊዜ ጨርሶ ከኃላፊነት የወረደ እንጂ የተካሄደ መፈንቅለ መንግስትም የለም ሲሉ ነው ያስረዱት። ያን ያህል ጉዳዩ አሳሳቢ ሆኖ ከተገኘም መፈንቅለ መንግስት ተካሂዷል ወይስ አልተካሄደም የሚል ክርክርና ሰጣ ገባ ውስጥ የምንገባ ከሆነ ለሶስተኛ ወገን እድል እንስጥ፣ የሚያጣራ አካል ይኑርም ሲሉ መልሰዋል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑም ተገልጿል። ይህንን ጉዳይ በትላንትናው ዕለት በስፋት መዘገባችንም ይታወሳል። የፖለቲካ ፓርቲው በሊበራል ዴሞክራሲ ጽንሰ ሀሳብ የሚመራ ሲሆን ትግራይ ሊበራል ዴሞክራሲያዊ ፓርቲ በማለት ለመጠራት ወስኗል። በዝርዝር ወደምንመለከተው ጉዳይ እንሻገራለን። ለዛሬ በዝርዝር የምንመለከተው ጉዳይ በተለይም የግብጽ ፕሬዝዳንት አልሲሲና የሱዳኑ አልቡርሃን በአባይ ተፋሰስ የውሃ ደህንነት ላይ መወያየታቸው ተገልጿል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳኑ ጄኔራል አብዱል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ መወያየታቸውን የተገለጸው የሱዳኑ ፕሬዝዳንት ጄኔራል አልቡርሃን በግብጽ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዝዳንት ጽሕፈት ቤት አስታውቋል። የሁለቱ ሀገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጿል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዝዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠል እርምጃን ተቃውመዋል ብሏል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማስከበር እንደሚሰሩ መነጋገራቸው ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብጽና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዝዳንቱ ጽሕፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነትን በጋራ ለማስጠበቅ መነጋገራቸውን ገልጿል። ግብጽ በህዳሴው ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት ካልተፈረመ በስተቀር ኢትዮጵያ የውሃ ሙሌቱን ማከናወን እንደሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስቱ አገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴው ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች። ግድቡን በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካ ያለ ውጤት መበተኑም ይታወሳል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረው ታላቁ የህዳሴ ግድብ በተወሰነለት ደረጃ ኃይል እያመነጨ ሲሆን ግብጽ ግድቡ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንሳል የሚል ስጋቷን ስትገልጽ ቆይታለች።
ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየችው ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው። ባለፈው ሳምንትም ግብጽ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ አገራት ብቸኛ ኃላፊነት እንደሆኑ ተስማምታለች። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ሞአሊም ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት የግብጽ መንግስት ተመሳሳይ አቋም አንጸባርቋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች አገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራው የውጭ ጉዳይ ሚኒስትር አስማን ሳላህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅት በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ቢቢሲ እንደዘገበው ከሆነ በግብጽ ፕሬዝዳንት ጽህፈት ቤት የተገናኙት ፕሬዝዳንት አልሲሲና አልቡርሃን የሁለቱ ሀገራት ያላቸውን የሁለትዮሽ ግንኙነት ለማጠናከር ተወያይተዋል። ግብጽ ሱዳንን መልሶ ለመገንባት በሚደረግ ጥረት ላይም ተሳታፊ እንደምትሆን ተገልጿል። በሁለቱ መሪዎች መካከል የተደረገ ውይይት የሱዳን ጦር ኃይሎች ዋና ከተማይቱ ካርቱምን እንደገና መቆጣጠርን ተከትሎ የተከሰቱ ለውጦች ላይ ያተኮረ እንደነበርም የፕሬዝዳንቶቹ ጽህፈት ቤት በመግለጫቸው ላይ አመልክተዋል። በዚህ ውይይት ላይ ግጭት በተከሰተባቸው አካባቢዎች ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍና እገዛ ለማድረግ የሚደረገውን ጥረት አጠናክሮ መቀጠል እንዳለበት ሁለቱ ወገኖች ተስማምተዋል። አልቡርሃን ከግብጽ ጋር ያላቸውን ግንኙነት ታሪካዊና ስር የሰደደ እንደዚሁም ስትራቴጂካዊ መሆኑን መግለጻቸው በመግለጫው ላይ ተመልክቷል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋማት መጠናከር ያላቸውን ድጋፍ ገልጸው መልሶ ግንባታ ሂደቱን እንደሚሳተፉ አስታውቋል። ካይሮ ከካርቱም ጋር የሚኖራትን ግንኙነት እንደምታጠናክር የገለጹት አልሲሲ ሁለቱ ሀገራት ባላቸው ስትራቴጂካዊ ግንኙነት ላይ ኩራት እንደሚሰማቸው መናገራቸውን ጽህፈት ቤታቸው ገልጿል። በመጨረሻም በካናዳ ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገልጿል። ማርክ ካርኔና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው እየተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳገዛቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት አገር የሆነችው ካናዳን 51ኛዋ የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ይህም ሊበራል ፓርቲው በምርጫው እንዲያሸንፍ እንደረዳው ተገልጿል። ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወግ አጥባቂው ተወዳዳሪ ያሸንፋሉ ተብሎ ተገምቶ ነበር። አገሪቱን ላለፉት 10 ዓመታት የመሩት የሊበራሉ ፓርቲ አባሉ ጀስቲን ትሩዶ የአገሪቱን ኢኮኖሚ ላይ ምንም አይነት ለውጥ ባለማሳየታቸው በፓርቲው ደጋፊዎች ዘንድ ቅሬታን ፈጥሮ ነበር። የካናዳ ሊበራል ፓርቲ አገሪቱን ለረዥም ዓመታት ያስተዳደሩትን ትሩዶን አስወግዶ የባንክ ባለሙያ የሆኑትን ማርክ ካርኔ መሪው አድርጎ ከመረጠ በኋላ አስደናቂ የተባለውን የምርጫ ውጤት አግኝቷል። ማርክ ካርኔ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሜሪካ ምጣኔ ሀብት ላይ ብቻ ሳይሆን በሉዓላዊነቷም ላይ አደጋ መደቀናቸውን በመግለጽ የመራጮችን ልብ ማሸነፍ ችለዋል። አፈር ልሶ ነው የተነሳው የተባለው የካናዳ ሊበራል ፓርቲ ለአራተኛ ጊዜ ሀገሪቱን በጠቅላይ ሚኒስትርነት መምራት የሚያስችለውን ድምጽ ማግኘቱን ነው የተገለጸው። ከዚህ በፊት የማዕከላዊ ባንክ ገዥ የነበሩትና ለፖለቲካው አዲስ የሆኑት ማርክ ካርኔ የአሜሪካውን ዶናልድ ትራምፕ መጋፈጥ ይጠበቅባቸዋል። የአገሪቱ ብሔራዊ መገናኛ ብዙኃን የሆነው ሲቢሲ እንደዘገበው ከሆነ ሊበራል ፓርቲው መንግስት መመስረት የሚያስችለውን ከፍተኛ ድምጽ ማግኘቱን ይፋ አድርጓል። ይህንንም ተከትሎ በተለያዩ የሀገሪቱ ግዛቶች የሚገኙ የፓርቲው ደጋፊዎች ደስታቸውን እየገለጹ ነው። የኮንሰርቫቲቭ ፓርቲው አባላት በዚህ ምሽት ልትደሰቱበት የምትችሉት በርካታ ነገሮች አሉ ያሉት ፖሊየቭ ከ20 መቀመጫዎች በላይ አግኝተናል። ጠቅላይ ሚኒስትር ካርኔ ለደጋፊዎቻቸው የእንኳን ደስ አለን መልእክት ያስተላለፉ ሲሆን አሜሪካ መሬታችንን፣ የተፈጥሮ ሀብታችንና አገራችንን ትፈልጋለች ሲሉ ተናግረዋል። አሜሪካ ካደረሰችበት የክህደት ድንጋጤ ወጥተናል። አሁን እርስ በርሳችን ልንደጋገፍ ይገባል ሲሉም ተናግረዋል። ጠቅላይ ሚኒስትር ካርኔ ከዶናልድ ትራምፕ ጋር
በሚቀጥሉት ቀናት የሁለት ሉዓላዊ ነጻ አገር የወደፊት መጻኢ ዕድል ላይ እንወያያለን ብለዋል። አገራቸው ከአውሮፓና ሌሎች አገራት ጋር ያላትን ወዳጅነት አጠናክራ እንደምትቀጥልም አስታውቋል። ጠቅላይ ሚኒስትሩ ካናዳ ከአሜሪካ ጋር የምታደርገውን የንግድ ጦርነት በድል እንደምትወጣው ቃል ገብተዋል። አገራቸው ከባድ ጊዜ ከፊቷ እንደሚጠብቃት የተናገሩት ጠቅላይ ሚኒስትሩ ለካናዳ የተሻለውን ለማስገኘት ባለን ነገር ሁሉ እንፋለማለን በማለት ለታላቁ ሀገራችን ነጻ የሆነ መጻኢ ጊዜ እንፈጥራለን ብለዋል። ክቡራትና ክቡራን የዚህ ቻናል ቤተሰቦች አብራችሁን ስለነበራችሁ ይህንንም ቻናል ላይክ፣ ሰብስክራይብ ስለምታደርጉ ምስጋናችን ከልብ ነው። ቀሪው ጊዜያችሁ ሁሉ ደስ የምትሰኙበት ይሆንላችሁ። እኛ በዚሁ ተሰናብተናል። መልካም ጊዜ በያላችሁበት።